እስኪ አንድ ዛሬ ጥያቄ ልጠይቃችሁ። ተከታታይ ፊልም ዋን ትሪ ሂል፣ ጎሲፕ ገርል፣ ሱፐርናቹራል ምናምን ያየሁት እኔ ብቻ ነኝ ወይስ ሌላም ሰው አይቷቸዋል? ማለት ግራ ገብቶኝ ነው። አሁን ለምሳሌ ብዙ ተከታታይ ፊልም ሲወራ ምናምን ፕሪዝን ብሬክ፣ ሎስት፣ 24 ምናምን ይላል ሰው። ግን ሱፐርናቹራልን አያውቁትም። እውነቱን ልንገራችሁ ሱፐርናቹራል እስከ ሲዝን 5 ድረስ በጣም ምርጥና ታስቦበት የተሰራ ፊልም ነው። የሚያክለው የለም። ሱፐርናቹራል ካልት ፎሎዊንግ ራሱ አለው። ሳሚ እንዲል ላይ የሚያጠነጥን ፊልም ሆረር ፊልም ነው። በጣም የሚገርም ፊልም ነው። እና እሱን ያየው ሰው አለ የሚለውን ነገር ለመጠየቅ ነው። ማለት ግራ ስለገባኝ ነው። ማንም ሲያወራው ኮምፒቲሽን ውስጥ ሲያስገባ አላየሁም። ዋን ትሪል ያው ሃይስኩል ፊልም ድራማ የምትወዱ ከሆነ በጣም አሪፍ ፊልም ነው። ጎስፒ ገርልም እንደዛው የሃይስኩል ፊልም ድራማ የምትወዱ ከሆነ ይሆናችኋል ማለት ነው። እና እስኪ ያያቸው ሰው ካለ እስኪ አንድ ኮመንት ላይ ሃይ በሉኝ። ምክንያቱም እኔ የሚያወራቸው ሰው ስላላዩ ነው። በፊት ዱባይ ዋን ላይ ይታዩ ነበር ሁሉም ማለት ነው። አሁን የሚያያቸውም ሰው የሚያወራቸውም ሰው የሚያሞግሳቸው ሰው ምናምን አላየሁም። ታውቃላችሁ ፊልም የሚያወሩት ስለ ፊልም የሚያወሩት ምናምን ዋን ትሪ ሂል፣ ጎሲፕ ገርል፣ ሱፐርናቹራል ምናምን ሲሉ አላውቅም። ሱፐርናቹራል 15 ሲዝን ነው 16 ሲዝን ነው ያለው። ያው እስከ 16 ሲዝን አታዩትም ብዙዎቻችሁ ይሰለቻችኋል። ግን እስከ ሲዝን 5 ድረስ ካያችሁት በቃ የሚገርም ነው። ማለቅም የነበረበት ሲዝን 5 ላይ ነው። ምክንያቱም ኤሪክ ሪፕኪ ትቶት የወጣው ሲዝን 5 ላይ ነው። ከሲዝን 1 እስከ ሲዝን 5 አስቦበት ጽፎት ከዛ ላይ ሲዝን 5 ላይ አለቀና ፊልሙ እሱ ፊልሙ በጣም ትልቅ ፎሎወር ስላገኘ እሱ ትቶላቸው ወጣ ለሌላ ጸሐፊዎች እንዲሰሩት ማለት ነው። እና እስኪ ንገሩኝ ካላችሁ ያያችሁት